አይላንድ ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው ይኸው ጤላው ለወያለው የማርያም መንገድ ሰጥቶ ለቀቀው በቃ እኔ እርሶ ቼላው እያሉ ለንደን ውስጥ ሌላ ወያለ ምናምን ቢፈጥሩ ለምንድነው ለንደንን የምታዋርዷት ነው እርሶ እያሉ እንዴት እኔ ከወያላ ጋር በሻሸ ቀጣጣፍርኩም ብለው ትልቅ ሰው ሲያወራ ጣልቃ ይግባይ ነው አረችላው ለአላህ ይወጡታል ኑስኪ ዘንድሮ አርሰናል ዋንጫ ይበላል ብላችሁ የፈራችሁ የተቃራኒ ቡድን ደጋፊዎች ኑስኪ አንዴ ጠጋበ ተመልከቱት ይሄን ደረጃ ማንቸስተር ሲቲ ሁለተኛ ላይ ይገኛል በ5 ነጥብ ብቻ እርቁ ገና 13ኛ ሳምንት እንዴት ነው መንፈረው ያውም ደግሞ አርሰናል የሚባለው ቡድን ይሄ 38ኛው ደቂቃ ላይ ቀይ ወጥቶለት ከቸልሲ ጋር እየተጫወተ አንድ እኩል የሚጨርስ ቡድን ማለት ሽት የሆነ ፐርፎርማንስ አሳይቶ ያውም ደግሞ በደንብ ተጭነው ሊገርቡት የተዘጋጁት ቸልሲዎች ነበሩ እንደውም ማለት የዋንጫው ቡድን ሳይሆን ማለት ስለዚህ ለምን ነው የምትፈሩት ምንድነው ስጋታችሁ አሁን እኮ በጣም እንደውም የሚያሰጋ ቡድን አለ ቸልሲ ለዋንጫው ከፈራችሁት ማለት የሚያሰጋ ቡድን ቀዮቶብን ተማሙተው አግብተዋል እኔ ያው ላፉከራቸው የት ነበረ ነው ነገርኛ ተሸውደናል ሸዋሸዋን ይሰራን ጨዋታ ግን ገብቷል አይደል ትልልቅ ጨዋታ ማኔጅ ማድረግ ደግሞ እንደማንችልም አይተናል በስርዓት የቼልሲ ደጋፊዎች ሐቃቁን እናውራ ከተባለ ያገኘነው እድል አበላሽተናል ያራዳልጆች በጣም ደብሮኛል የምር በጣም ነው የደበረኝ ውጤት ማሸነፍ ይገባን ነበር ያ ሲፎክሩለት የነበረውን አርሰናል ግን አይተነዋል ዛሬ ምን አይነት ቲም እንደሆነ አይታችኋል ዓለም ለዋንጫ እየጠበቀሽ ቼለው በጎዶሎ አልከሰከሰሽ በልልኝ ይሄ አቻ ለቼለው ሽንፈት ነው ማለት ሽንፈት ምን አይነት ወኔ ያለው ቡድን ከማን ነው ቀይ ወጣው እስኪ ንገር ከማን ነው እስኪ አንተ ወያላ ያንተ ቡድን ነው ዩናይትድ በቀይ ወጥቶ ለተሸነፈ ሲል የነበረው ወንድ ክለብ ነው ቼለው ወደ ቋጦራችን መልሰህናል በለው ምን አይነት ጨዋታ ነው ጋይስ አንዴ ለዚህ ጨዋታ ከወንበራችን ተነስተና አጨበጭባለን የሚገርም ፋይት ነበር የተመለከተው በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ሁለቱን የለንደን ክለቦች ያፋጠጠው የቼልሲና የአርሰናል ጨዋታ 1-1 በመጠናቀቅ ነጥብ ተጋርተው ተለያይቷል በጣም የሚገርም ጨዋታ ነበር የተመለከተው ቼልሲዎች በዚህ ጨዋታ ላይ 38ኛው ደቂቃ ላይ ሞሲስ ካይሴዶን ሜሪኖ ላይ በሰራው ከባድ ጥፋት ምክንያት በቀይ ካርድ አተውት ነበር ከዚያ በኋላ በርከት ላሉ የጨዋታ ክፍለ ጊዜዎች እንግዲህ በጎዶሎ ተጫዋች ነበር የተጫወቱት ነገር ግን መድፈኞቹ አርሰናሎች ይህንን አድቫንቴጅ መጠቀም አልቻሉም ነበር ይባስ ብሎም ቼልሲ በቻለው አማካኝነት 48ኛው ደቂቃ ላይ አርሰናል በሚታወቅበት መንገድ እንግዲህ ከማዘን ምት የመጣች ኳስን ማስቆጠር ችሎ 1-0 ሲመራ ነበር ነገር ግን ከዛ በኋላ አርሰናሎች 59ኛው ደቂቃ ላይ በሜሪኖ ከተሻጋሪ ኳስ ጎል በማስቆጠር አቻ ማድረግ ችሎ ነበር የሚገርም ፋይት ነበር የተመለከተው በቃ ፊዚካል ቻሌንጆች በጣም የበዙበት ፕሪሚየር ሊግ የሚሸታ አይነት ጨዋታ ነበር የተመለከተው ገና በመጀመሪያው አጋማሽ ብቻ አንቶኒ ቴይለር 6 የሚደርሱ ካርዶችን ነበር የመዘዙት አንድ ቀይ ካርድ 5 ቢጫ ካርዶችን ማለት ነው በጣም የሚገርም ጨዋታ ነበር አርሰናሎች ግን ከዚህ በተሻለ የቁጥር ብልጫውን ይጠቀሙበታል የሚል ሐሳብ ነበረኝ ለኢንዞ ማሬስካው ቼልሲ ግን በጎዶሎ ተጫዋች ከ50 ደቂቃዎች በላይ ተጫውቶ ነጥብ ተጋርቶ መውጣት ለዛውም እንደ አርሰናል ካለ ቡድን ጋር በጣም ጥሩ ውጤት ይመስለኛል ጥሩ ፉክር ነበር የተመለከተው አርሰናልም ከሜዳ ውጪ ነው ይህን ጨዋታ ያደረገው ነገር ግን ጨዋታው ላይ ከተፈጠረው ሁኔታ አንፃር አድቫንቴጁን መጠቀም ነበረበት ብዬ አስባለሁ ለማንኛውም በፕሪሚየር ሊግ አርሰናል አሁን 30 ነጥቦችን በመያዝ አንደኛ ደረጃ ላይ ይገኛል ቼልሲ 24 ነጥቦችን በመያዝ ሶስተኛ ደረጃ ላይ ይገኛል በናና ቤት ሰዎችን እየጋበዛችሁ በሪፈራል ቦት ገንዘብ መስራት ትችላላችሁ ስለ ጨዋታው የተሰማችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ ቼልሲ አርሰናል በሱና መጣችሁ ባዘር ተጫዋች አያችሁ አታውሩ ለማንኛውም ጋይስ እንደዚህ አይነት ማሊያ የምትፈልጉ ከሆነ ቤተል የድሮ ወይራ ታክሲ መያዣ ፊት ለፊት ጎራ ህንጻ አንደኛ ፎቅ ላይ እንደዚህ አይነት ማሊያ ማግኘት ትችላላችሁ ቼልሲ ለማንኛውም ማንጠግቦሽ ይላል ማንጠግቦሽ ወይኔ አቸውጣን የምሬን ነው ፈጣሪ ሲተፋቸው በስማ በቀይ ወጥቶባቸው ማሸነፍ ነበረብን ማን ያለ ሁለት ሴንተር ባክ ያውላ ተጫዋች እኔ ግን ያውላ ተጫዋች ተጎርቶብኝ ገብቼ የሰው ሜዳ ላይ እንደዚህ ማረገው ምንድነው የምሬን ቼልሲ በቀይ ወጥቶበት ማለት ማሸነፍ ነበረብን ዛሬ በጣም ነው የተናደድኩት የምሬን ለምን አቻ ያናድደኛል አንደኛ ላይ ያለው ሰው ነኝ አንደኛ ያለው ሰው ደግሞ አቻ ያናድዷል በጣም ማለት ነው በጣም የሚያናድድ ጨዋታ ነው ዛሬ ጨዋታው እንደውም ከጠበቅኩት በታች የተጫወት ነው ከጠበቅኩት በታች ማለት ሳካ ግን ምን አይነት ሰው ነው ኩኩሬላ ምናምን ብላክ ነው ሳካ ዳንክ ያረጋባል ሜሪኖ ደግሞ ዛጋ ይችላል በቃ በጣም ነው የሚችለው ማን ምንድነው የሚሻለን እሺ በቃ ማዱዌኬ ገብቶ ነበር ማን ወይኔ ጉዳታችን ማን ሳሊባና ጋብሪኤል ቢኖሩ ማለት ነው ዛሬ ጉዳቸው ነበር በጣም ጉዳቸው ነበር ህይወታቸውን ብልሽት ነበር የምናደርገው ማን በጣም ነው የተጫወቱት
መቼስ በውጤቱ የአርሰናል ደጋፊዎች እያጨበጨባቸው ወይም እየተደሰታቸው አይደለም ብዬ ነው ማስበው። ቼልሲ ኤንዞ ማሬስካ በስማም ይችላል፣ እግዚአብሔርን ይችላል። በቀይ ካርድ ሞይሰስ ካይሴዶን የመሰለ ተጫዋች ወጥቶብክ ሙሉ 90 ደቂቃውን ለማጥቃት መጫወት በእርግጥ ሪስክ አለው እኮ ጎል ተቆጠረበት፣ ግን በቃ ውብ እግር ኳስ እንድንጫወት ምክንያት የሆነው ኤንዞ ማሬስካ ነው ብዬ ነው ማስበው። አርቴታ በቴክኒኩም በታክቲኩም የተበለጠበት ጨዋታ ነበር። ከቀይ ካርዱ በፊትም ከቀይ ካርዱ በኋላም የተበለጠበት ጨዋታ ነበር። ለአርሰናል የጣለው 2 ውድ ነጥብ ምናልባት የሆነ ጊዜ ዋጋ ሊያስከፍለው ይችላል፣ ግን ኤንዞ ማሬስካ አንበሳ አሰልጣኝ ነው። በተለይ ዛሬ ይሄንን ወጥ የሆነ ቲም ነው ዋንጫ ቲም የምትሉኝ በመቤቴ የተዝረከረከ አቋም በቃ ቼላ ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል በቃ ቁልፍ ተጫዋች ገና 38ኛ ፈርስት ሃፍ ወጥቶበት እንደዚህ ፈተናችሁ አልበለጣችሁ። ከፖዚሽን ውጭ እኮ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ የወጣው። ምን አይነት አቋም ነው? እንደዚህ አይነት የዋንጫ ቲም አይተናናቅም። እንደው ደና ቆፍጠን ያለ ኳላ የሚያደናብራችሁ ቲም አታችሁ ነው እንጂ ምንም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ኳላ ይከተልሽ ብቻ ትደናበር ያለሽ። ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኢቨንት ነበረንና በቃ መቤቴን ነው የምላችሁ። ታውቆኛል የነገርኳችሁ ሰዎች ኮሜንት ላይ ማለት ነው ይኸውልሽ ቡዳ እንዳልመስላችሁ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል፣ ቼልሲ ከአርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ እያልኩ ነው አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና ይሄ ፎጣ የሆነ ቲምሽ ገና ይዝረከረክልሻል ጎብዬ፣ ገና ይዝረከረክልሻል። ነጥብ ስታንጠባጥቢ እንዳላገኝሽ ዛሬ ስጥት ከመደረግ ትንሽ ነው የተረፍሽው፣ ግን ይሄም ስጥት ከመደረግ አይተናነስም ነው ምልሽ ማለት ነው። አገኝሻለሁ። ምን አይነት የሞተ ጨዋታ ነው የተጫወተው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ የወጣው ከኛ እኮ ነው የሚመስለው። ኧረ በአላህ እንዴት ቲም መሃል ላይ ቢያንስ ልጁ እንኳን ቀይ ከወጣላችሁ በኋላ መሃል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባጭ ይጠልዛል። ኧረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል በቃ መጨረሻ ማለት ነው። እሺ 11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከዴክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ በሚያስጠላ ሁኔታ ነጥብ ጥለናል። ቤተሰብ ካይሴዶ ምን ሆነ ነው በፈጣሪ ስም? ቸልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ? አረ በስመ አብ! እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው። 3 ነጥብ ምን ወስዶን ጨዋታ በጣም ነው የተበሳጨሁት። በጣም ያስጠላሉ። በቃ ቸልሲ ቀይ ወጥቶበትም ምን አይነት ዱንዴት ዶሚኔት አድርጎ እንደተጫወተ አይታችኋል። ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ እንጂ በቃ ፈርስት ሃፍ ቅጥቅጥን ያደረግነው ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቸልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ አንተ ማን ነው አርቴታ? በጣም እረፍ። ይሄ ባህሪ አዋጣህም አርቴታ። አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ ያሰልጣኝ ሙድ አራምድ። እንዲህ ነው የሚነጫነጨው። ሲያስጠላ በእግዚአብሔር በጣም ነው የሚያበሳጨው ውጤቱ። እግዚአብሔር በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔርን ነው የምላችሁ። ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቀያሪዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ!
ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ ኤንዞ ማሬስካ ማለት ነው። ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ ምንም ለንደን ቀይ ናት ምንም አታመጣም አለቅ። እስቃለሁ እንዴ ጀማው አልወጣልኝ ምን ያ ጨዋታ ተለጥልጥን የተሸነፍነው ጀማው ተለጥልጥን የተሸነፍነው እንዴ ይሄ ጨዋታ ላይ ማለት ነው ነጥብ አገኘን ብዬ ማሰብ በጣም ይከብደኛል ጀማው በጣም ማለት ነው። አንተ ምን ሆኖ ዛሬ ማስኩራ እናንተ ምን ሆኖ ነው እንዴ? እንዴት ነው ፓስ ማድረግ የሚያቅተው? ፓስ ማድረግ ያቅቷል ጀማው ፓስ እንዴ? ጋብሪኤል ማጋሌሽና ሳሊባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀማው። ማለት ማንንም ሊተካቸው የማይችል ተጫዋቾች እንደሆኑ ነው በቃ ዛሬ ያረጋገጥኩት። ማንንም ማለት ነው። በርግጥ አርቴታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም። በርግጥ አርቴታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም። ቢሆንም ግን አረ ሳሊባና ማጋሌሽ ጀማው የአየር ኳስ አንጠቀምም አንድ የምድር ውስጥ ተውት እንደዛ ግጥቅጥ ብለው እየተከላከሉ። ለማንኛውም ግን ቸልሲ ዛሬ ላሳየው ብቃት ሚገርም ግን አርቴታ እኔ ተቀያሪ ተጫዋች እያለ ለምን እኔ በነዛ ተከላካዮች ብቻ ምድርቅ ማለት እንደፈለገ አልገባኝም። በተለይ ማስኩዌራ እንዴ እያንዳንዱ እኮ የሚያወጣቸው ኳሶች እኮ የተበለሻሹ ነበር እያንዳንዱ ማለት ነው ጀማው። ለማንኛውም እንግዲህ ምንም ለማንኛውም የለውም ጀማው። ለማንኛውም በቃ አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለበት አንድ ጥያቄ አለ። አንተ ሊቨርፑል ነህ ምንድነው የምትለብሰው? ቀይ ነው ሰማያዊ አይደል? እና ምንድነው የምትሰራው? ሁሌ እኛ ልናስጥለው አንችልም እንኳን። ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው ሁለት ጊዜ ብቻ ነው። በየእንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ? የኛ ዳ ነው እንዴ? ፕሪሚየር ሊግ እንዳይበሉም ፈልገህ ከዛ ሳታስጥልም ይሆናል እንዴ? የት እንሂድኛ? የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ ለሁለቱም ፌር የሆነ ነጥብ ነበር። አቻ ለሁለቱም አየነው ያጠቋራ ባሪያ ደንቆር እኮ ነው። ካይሴዶ ይባላል እኮ ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ እሱ ከኳስ ውጭ አለቀ እኮ ከኳስ ጋር ራይት ነው ይሉት ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው ጭልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዴት ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው። የሆነት የሚያስቆጭ ነው። ካይሴዶ የጥቁር በቃ ጥቁር። እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅ ለመናገር ማለት ነው። ስለ ብዙ አደረኩኝ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅ ለመናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ማለት ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ። እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደርጉ ነው የሚነግረኝ። እና ይሄን ብታደርጉ በጣም ሞራሌ ይመለሳል ብዬ ገምታለሁ።